በሐሳብ በተግባር ላልተቀራረቡ እጅግም ተራርቀው ማዶ ለማዶ ያለ ሐሳብ ለሚያራምዱ እይታ ላላቸው ከግለሰብ እስከ ቡድን ድረስ የሚያግባባንን ሐሳብ በማንሳት ያ ሐሳብ ደግሞ የጋራ እውነት እንዲሆን ያ ሐሳብ የጋራ ሐሳብ እንዲሆን ያ አመለካከት የጋራ አመለካከት እንዲሆን ከሁሉ በላይ ገዢ ሆኖ ሁሉም የሚስማማበት ባይሆን አብዛኛው የሚስማማበት እንዲሆን እንደ ፓርቲም እንደ ሀገርም ላለፉት በቁጥር መግለጽ በመንችላቸው አመታት ውስጥ ስንሰራ ቆይተናል። እንደ ሀገር ይሄን የገዢ ትርክት ሐሳብ እንደ ፓርቲ ተጸንስሶ የጋራ ሐሳብ ከሆነ በኋላ የሚያለያዩን ጉዳዮች የሚያራርቁን ጉዳዮች ማያግባቡን ጉዳዮች ከሞላ ጎደል በአንድ ጠረጴዛ ለመነጋገር እድል እየፈጠረ በአንድ ጠረጴዛ ለመነጋገር ሁኔታዎችን እያመቻቸ ሐሳቡ መደመጥ ወደሚችልበት ደረጃ መተናል። ይሄ እንደ ፓርቲ ደግሞ ትልቅ እመርታ ተደርጎ ይወሰዳል። እንደ ኢትዮጵያ ዞር ብለን ካየን ማያግባቡን አጀንዳዎች በጣም ብዙ ናቸው። በባንዲራ ጉዳይ ላይ ተስማምተን አናውቅም። በህገ መንግስት ጉዳይ ላይ አንስማማም። በወሰን ጉዳይ ላይ በማንነት ጉዳይ ላይ ብዙም ያለያዩ እውነቶች አሉ። ግን ደግሞ እንደ ፓርቲ የመረጥነው በመነጋገር በመተማመን ወደ ጠረጴዛ ጉዳዮቻችንን አምጥተን በመነጋገር ችግሮቻችንን መፍታት እንችላለን። የወል እውነትን ይዘን የጋራ እውነትን ይዘን አንድ የሚያደርጉ ጉዳዮችን ይዘን በመነጋገር የጋራ ሀገር መገንባት እንችላለን በሚል ሐሳቤ መነጋገር ከጀመርን መመካከር ከጀመርን የንግግሮቻችን ጩኸት ወደ ህዝብ ጆሮ ደርሶ መደመጥ ከጀመረ ውሎ አድሯል። አሁን ደግሞ እኛ እንደ ብልጽግና ፓርቲ አመራርና አባላት እንደ ሀገር በማንሰራራት ሂደት ውስጥ የጋራ የሆነውን ትርክት የወል እውነትን በማጽናት አገር የጀመረችውን የከፍታ ጉዞ ልናስቀጥልና ልንደግፍ ይገባል።